በዚህ ዓለም ላይ በጣም ቆንጆና ከፍተኛ ዋጋ ያላቸውን ሴቶች ያለምንም ልፋት የሚስቡ ወንዶች አሉ። በሌላ በኩል ደግሞ ከሴቶች ጋር ምንም አይነት መቀራረብ መፍጠር የማይችሉና በዚህም ምክንያት በህይወታቸው የተማረሩ ብዙ ወንዶች አሉ። እነዚህ ወንዶች ሴቶች አያስፈልጉኝም፣ ጊዜን አላጠፋም እያሉ ራሳቸውን ከማሻሻል ይልቅ ተስፋ መቁረጥን ይመርጣሉ። እውነታው ግን ሴቶች ህይወትን የበለጠ አስደሳች ያደርጓታል። በራስ ላይ ማተኮር ጥሩ ቢሆንም ለራስ ግን ታማኝ መሆን አለብህ። ለራስ ድክመት፣ ለራስ ጉድለት ሴቶችን ከመውቀስ ይልቅ እንደዚህ አይነት ቪዲዮዎችን በማየት ራስህን ማብቃትና በእውነተኛው ዓለም ውስጥ የተሻልክ መሆን ይኖርብሃል። ያኔ የምትፈልጋትን ሴት ሁሉ መሳብ ትችላለህ። በዚህ ቪዲዮ ሴቶች ለአንተ ልዩ ትኩረት እንዲሰጡና ሊቋቋሙ እንዳይችሉ የሚያደርጉ 3 ዋና ዋና ሐሳቦችን እናያለን። ቪዲዮ ላይክ በማድረግ ጀምር። የመጀመሪያው ጉልበት ከፍ ይበል ወይንም ሃይ ኢነርጂ። ሴቶች በጉልበት በተሞሉና በራስ መተማመን ባላቸው ወንዶች ይሳባሉ። በራስ መተማመን የሚንጸባረቅበትና በኃይል የሚንቀሳቀስ ወንድ ይፈልጋሉ። ይህ ማለት እንደ ቀልደኛ እንድትሆን ማለት አይደለም። ሁሉንም ሴቶች የሚያገኘውን አልፋ ጎሪላ አስብ። ጎሪላዎች በቡድን ይኖራሉ፣ ነገር ግን የበላይ የሆነው ሲልቨር ባክ ብቻ ነው ከሴቶቹ ጋር ሁሉ መገናኘት የሚችለው። ምክንያቱም ሲልቨር ባክ በጉልበትና በጥንካሬ የተሞላ ኃይለኛ መሪ ነው። በወጣት ወይንም ከውጭ የመጣ ሌላ ጎሪላ ፈተና ሲገጥመው ይጮሃል፣ ደረቱን ይመታል፣ ጥርሱን ያሳያል፣ ከዚያም ይፋለማል። ሆኖም ምንም እንኳን ኃይለኛ ቢሆንም በጣም ገር ሊሆን ይችላል። ለታናናሾቹ ምን እንደሚበሉና እንዴት ጎጆ እንደሚሰሩ ያስተምራል። ለወጣት ወንዶችም መዋጋትን ያስተምራል። እንዲሁም ለልጆች የጨዋታ ጓደኛ ይሆናል። አስተውል፣ እኛ ሰዎች ውስጥም አልፋዎች አሉ እና እነሱ ሁልጊዜ ከደካማ ቤታ ወንዶች የበለጠ ከፍተኛ ጉልበት አላቸው። ይህ እንደ ወንድ ስኬታማ ለመሆን ወሳኝ ነገር ነው። ብዙ ሰዎች ግን አይናገሩለትም። በውስጥ ብዙ ጉልበት አለ፣ ነገር ግን ዘመናዊ ዓለም በተንኮል ይህንን ጉልበትን እየወሰደብህ ነው። በኢንተርኔት ላይ የወሲብ ይዘት መመልከትና ሶሻል ሚዲያ ስክሮል ማድረግ እነዚህ ከዘመናዊ ወጥመዶች ውስጥ አንዱ ናቸው። ከነዚህ ወጥመዶች ውስጥ ለመውጣት የአካል ብቃት እንቅስቃሴ ማድረግና የፀሐይ ብርሃን በማግኘት በቂ እንቅልፍ በመተኛት ጉልበትህን በነፃ ማሳደግ ትችላለህ። ጉልበት የሚሰጡህን ነገሮች ወቅ፣ እንዲሁም ጉልበት የሚወስዱብህንም ነገሮች እንደዛው። ሁለተኛ ማራኪ ሁን ወይንም ቢ ካሪዝማቲክ ይባላል። ማራኪ ሰው ተወዳጅና ኃይለኛ ነው ተብሎ ይገምታል። ይህም ሴቶችን የሚያስደንቅና እንዲማረኩ የሚያደርግ የማይቋቋም ጥምረት ነው። ማራኪነትህ አንድን ቦታ እንድትመራ፣ ሌሎች ወደ አንተ እንድትስብና ሰዎችን በእምነትህ እንድታሳምን ያስችልሃል። እስከ ዓለም ዳርቻ ሊከተሉ የሚችሉ ታማኝ ተከታዮችን የሚያፈራ መሪ ለመሆን ወሳኝ ነው። ማራኪነት ለአንዳንዶች በዘር የሚሰጥ ሚስጥራዊ ነገር ሊመስል ይችላል፣ ነገር ግን እንደ ዕድል ሆኖ ይህ እውነት አይደለም። ኃይለኛ ማግኔቲዝም ያለው ወንድ ለመሆን የግድ በውበት ሎተሪ ማሸነፍ አይጠበቅብህም። ውበት እንዲኖር ከሚያስችሉ ቁልፍ ነገሮች ውስጥ አንዱ ከፍተኛ ጉልበት ነው። ማራኪ ለመሆን እነዚህን ነገሮች አድርግ። ተናጋሪ አትሁን፣ አድማጭ ሁን። ማራኪ ለመሆን ከምትናገረው በላይ ማዳመጥ መቻል አለብህ። ይህ የበለጠ ሚስጥራዊ ያደርግሃል። ሌላው ሰው ደግሞ አስፈላጊና ጥሩ ስሜት እንዲሰማው ያደርጋል። የአይን ግንኙነትና የምልክት ቋንቋን ተጠቀም። ጥያቄዎችን ጠይቅ፣ የአይን ግንኙነት አድርግ፣ ፈገግ በል፣ ራስህን ነቅንቅ። በቃላት ሳይሆን በምልክት ምላሽ ስጥ። ቃላትህን አትበትን። ለመናገር ስትወስን ቃላትህን እንዳታባክን። የትኛው አይነት ሰው ብትሆን ቃላትህን በጥንቃቄ ተጠቀም። ሴቶች ሚስጥርን ይወዳሉ። ሚስጥርን ለማጥፋት ዋነኛው መንገድ ደግሞ ከመጠን በላይ መረጃ መስጠት ነው። ዋጋህን እወቅ። ራስህንና ችሎታህን ያለማቋረጥ የምትጠራጠር ከሆነ ማራኪ መሆን ይከብድሃል። ታላላቅ ነገሮችን ለማሳካት ያለህን አቅም ማወቅና ራስህን በዚያ መንገድ መምራት አለብህ። ማንኛውንም ሴት ልታገኝ እንደምትችል አድርገህ ራስህን ምራ። ሁሉንም ለማስደሰት አትጣር። ሁሉንም ሰው ለመማረክ አትሞክር። ሁሉንም ለማስደሰት መሞከር ማንንም አያስደስትም። ሰዎችን ላለማስደሰት ወይም ላለማስቀየም አለመፍራት በጣም ማራኪ ነው። ወንዶችም ሴቶችም ያከብሩሃል። ሶስተኛ ንጽህናና አለባበስ።
መጽሐፍን በሽፋኙ መፍረድ እንደሌለብን ብንማርም በተለይ ለሴቶች የመጀመሪያ እይታ ሁልጊዜም አስፈላጊ ነው። መጥፎ ጠረን ካለህና ሆምለስ የምትመስል ከሆነ ለማንም ማራኪ አትሆንም። ጥሩ መሽተት የመጀመሪያው እርምጃ ነው። መጥፎ ጠረን እንዳይኖር ማድረግ ንጽህናህን መጠበቅና በየቀኑ ታጠብ። የአፍ ንጽህና ጥሩ መሆኑን አረጋግጥ። ጥርስህን ከመፋቅ ባሻገር ምላስህንም ማጽዳ። የለበስከው ምንም ይሁን ምን ሴቶች መጀመሪያ የሚያስተውሉት ንጽህናህን ነው። ይህ ጸጉርህን፣ ጺምህን፣ የሰውነት ጠረንህና አጠቃላይ ንጽህናህን ይጨምራል። ጸጉርህ የገባ ከሆነ ተላጭ። ጺም ካለ የሚስማማህን ስታይል ፈልግ። እነዚህን ነገሮች ካስተካከልክ በኋላ ነው የምትወደውን ሽቶ መፈለግ ያለብህ። ጥሩ መልበስህን በተመለከተ ሁልጊዜ የአካል ብቃት እንቅስቃሴ ግምት ውስጥ ማስገባት አለብህ። ሁሉም ሰው የራሱ የሆነ ስታይል አለው። ለአንተ የሚሰራውን ስታይል ማግኘት አለብህ። አጋጣሚውን የሚመጥን ልብስ ልበስ። የተለመደ ክላሲክና ስፖርታዊ ልብሶችን እንዴት መልበስ እንዳለብህ ማወቅ ጠቃሚ ነው። ይህ ለሴቶች ብቻ ሳይሆን በህይወት ውስጥ ለስኬትም አስፈላጊ ነው። ለቢዝነስ ስብሰባ ቱታ ለብሰህ ከሄድክ ሰዎች ብዙም አያከብሩም። ላይመች ይችላል፣ ግን ዓለም የሚሰራው እንደዚህ ነው። በዚህ መንገድ ስለዚህ ስታይልህን በማግኘትና የተለያዩ ነገሮችን በመሞከር ጊዜህን አሳልፍ። በሁሉም ነገር የተሻለ ሴፍ መሆን የምትፈልግ ከሆነ ይህንን ቻናል ሰብስክራይብ ማድረግ እንዳትረሳ። በቀጣይ እስከምንገናኝ መልካም ቆይታ።